ደረጀ እንደው የጎንደሩን ነገር በደንብ ትኩረት ሰተን የተወሰነ ሐሳብ እንለዋወጥ ጥሩ ነው። ጎንደር በተለይ ሰሜን ጎንደር አሁን ባለፉት 2 ቀናት ከፍተኛ ተጋድሎ እየተካሄደባቸው ያለው ለረጅም ጊዜ ከፋኖ ተጋድሎ አንፃር ስማቸው ብዙ አይጠቀስም ነበር። አንዳንድ ወገኖች እንደሚሉት ከፍተኛ ዝግጅት ሲያደርጉ እንደነበረ በሰራዊት ምልመላ ስልጠና በብዙ ነገር ዝግጅት ላይ ነበሩ። አሁን መጠነ ሰፊ የሆነ ተጋድሎ ውስጥ ገብተዋል። እስቲ ስለ ጎንደሩ የተወሰነ ነገር ብንል ሻለቃ ሀብቴ ወልዴ ከ650 በላይ ሚሊሻዎች በተለያዩ ጊዜ ገብተው ስልጠና ወስደው መልሰው የአገዛዙን ኃይል እየተዋጉ እየተፋለሙ እንዳለ ገልጸዋል። ሻለቃ ሀብቴም በተለያዩ በወገራ በአምባ ጊዮርጊስ በሌሎችም በሶሮቃ ከፍተኛ የሆነ ጥቃት በፋኖች እየተፈጸመ ይገኛል። እስቲ የጎንደሩ ሁኔታ በተለየ መልኩ አሁን ላይ የተቀጣጠለበት ምክንያቱ ምንድነው? ባለፈው ጊዜ እንግዲህ ስልጠናም ላይ ነበሩ። 2 አይተው ከሆነ ራሳቸውን ወደ ለማምጣትም ከፍተኛ ድርጅታዊ ስብሰባ ላይ ነበሩ፣ ሲመክሩ ነበር የቆዩት። በዚህ ሂደት ውስጥ ያሉ ግን በተጓዳኝ ማሰልጠናቸውንና መከላከላቸውን አልተውም ነበር። አሁን በተቀስካቸው ብቻ ቦታዎች አይደለም መሳይ፣ በተለይ ዛሬ እኮ በአርማጭሆ በመተማ በወገራ በተደረገ ውጊያ ነሻለቃ ሲሳይ አሸብር የሚመሩት የጎቤ ክፍለ ጦር ሻለቃ ባሻ ስጦታው የሚመራው የጎንደር በጋሻው ክፍለ ጦር ውጊያ ሲያደርጉ ያጣነው ዋሴ ብርጌድ ደግሞ በወገራ ኪፓዝ በገላ በአቸሬ በጋጄ ከጧት ጀምሮ ቅድም እንዳልኩ እስከ ምሽቱ ድረስ ውጊያ ላይ ነው ያሉት። በሁሉም አካባቢ ነው ብዙ ነገር ያደረጉት። በነገራችን ላይ በዚህ በጎንደር ውጊያ እየተካሄደ ባለው መሳይ ከመከላከያ ተሰልፈው ሲጓጉ የነበሩና ፋኖን የተቀላቀሉ ነበሩ። በቅርቡ የተማረኩ ሁሉ እነሱ ሰሞኑን የታድሶ ስልጠና ሁሉ ለነሱ ሰጥ ነበርና በአሁኑ ውጊያ የታድሶ ስልጠና ተሰጥቷቸው የገቡት ሊጓጉ ከፋኖ ጋር ትልቅ ተጋድሎ ማድረጋቸውና እስከዛሬ በደላቸውን የሚያካክስ ጀብዱ ፈጽመዋል ያለው ቅድም ሻለቃ ሀብቴ ወልዴ እስከዛሬ ህዝባቸውን በድለው ነበር፣ ያን የሚክስ ጀብዱ በዛሬው ዕለት ፈጽመዋል ተብሏልና በጎንደር አካባቢ እንዳልከው አድፍጠው ነው እየሰሩ ያሉት። ብዙ ጊዜ በጣም ደስ የሚል ነገር ነው። አገዛዙ ብዙ ነገር እያወራ ባለበት ሰዓት ላይ በነገራችን ላይ መሳይ ጎንደር አካባቢ ሰሞኑን በሰላማውያን ሰዎች ላይ ከፍተኛ ግድያ እየተፈጸመ ነው። በከተማው በጎንደር በአርባያ በደሳ በበርካታ ቦታዎች ላይ የንጹሃን ሰዎችና የሲቪሎች ግድያ። ይሄ የሚሆነው ለምን መሰለህ? ሁልጊዜ አገዛዙ የድሮን ጥቃትና ግድያ በንጹሃን ላይ አብዝቶ የሚጨምረው በሚሸነፍበት ሰዓት ጎንደር ላይ በጎንደር ከተማና በነበለሳ ሰሞኑን እየታየ ያለው የንጹሃን ግድያ የዚህ ውጤት ነው። አድፍጠው ጸጥ ብለው እነሻለቃ ቢራራ ብዙዎቹ የጠቀስናቸው ምንም ነገር ሳያደርጉ ይቀቀዋሉ። የሉም ነው ሲባሉ እንደ ተርብ ድንገት መተው አሁን እንደምንመለከተው ዙሪያውን እያጣደፉት ነው የሚገኙት። በውጊያው ሙትና ቁስለኛ የሆኑ ወታደር ብዛት ብሏል ዛሬ ሻለቃ ሀብቴ ወልዴ። የአርማጭሆ የመተማና የወገራ በረሃዎች ቁጥሩት ነው ያለው በዛሬው ዕለት ራሱ የተገደለው ማለት እና አጠቃላይ በዛ በኩል ያለው ነገር አበረታችና ተስፋ ሰጭ ነገር ነው ይሆን ያለው። በነገራችን ላይ እንዲህ አይነት ሽንፈት በሚመጣበት ሰዓት ላይ የአብይ አህመድ አገዛዝ ብዙ ጊዜ አይተው ከሆነ መለኞቹ ንስሮቹ ሰማያዊ የኛ ነው ምናምን በሚል ዶክመንተሪ ሲያጭበረብረን የከረመ አሁን ደግሞ ሰሞኑን አይተው ትናንት ጀምሮ የተለቀቃል የቀይ ቦኔት ጥበብ ነው። እንዲህ አይነት ነገር የሚመጣው ለምን መሰለ መሳይ ሽንፈት በመጣ ቁጥር ነው። የሸዋ ፋኖች ታስታውሳለህ የዛሬ 3 ሳምንት አካባቢ ገድለው ቀዩን ቦኔት በክላሽ ባሆጉ ጫፍ አንጠልጥለውት ነበር። ፎቶግራፉን አይተው ከሆነ ቦኔታቸው በማህበራዊ ሚዲያው ተሰራጭቷል። ስለዚህ በፕሮፓጋንዳ መሸነፍ አለበት። በእንደዚህ ልትሸፍነው አትችልም ሽንፈትህን። ሆድን በጎመን ቢደልሉት ጉልበት ዳገት ላይ ይለግማል ይላሉ። በፍጹም ሊሆን አይችልም። በፍጹም ልትሸፍነው አትችልም። እና ዛሬም እንዲህ አይነት ዶክመንተሪ ሲመጣ ይሄ ነገር ችግር አለ ማለት ነው ብዬ ነበር። ስናየው እንዳልከው በጎንደር ኢቭን በሰሜን ወሎ ራሱ ትልቅ ነገር ነው ያለው። ነገ በዜና ተከታተሉ። እየተለበለበ ስለሆነ ነው። እንግዲህ የሰሜን ጎንደሩን በተመለከተ አንድ የተማረከ የአብይ አህመድ አገዛዝ ምርኮኛ ሰራዊትን ቃል እያየው ነበር። በጎንደር ቀጠና ሚካኤል ደብረ አካባቢ የተማረከ ነው። መንግስት ፈርሷል፣ ፋኖን ተዋግተን ማሸነፍ አልቻልንም፣ የ51ኛ ክፍለ ጦር አባላት ነበርን፣ ሙሉ ለሙሉ በዛሬው አውደ ውጊያ ክፍለ ጦሯ ፈርሳለች ነው ያለው። ይሄ የተማረከ የአብይ አህመድ ሰራዊት አባል ነው የተናገረው። እንዲህ አይነቱ ነገር እንግዲህ አሁን ደቡብ ጎንደር ላይ የምታቆነው ላለፉት 9 ወራት ገትረው ነው ያዙ። ደቡብ ጎንደር ላይ
አገዛዙ ፈርሷል። ሰራዊቱ መንቀሳቀስ አልቻለም። አሁን ሰሜን ጎንደር ማዕከላዊ ጎንደር እንግዲህ ወልቃይት ደግሞ እየተዘጋጁ ነው። ስለዚህ የጎንደር ምድር ለአብይ አህመድ ሰራዊት ረመጥ የሚሆንበት ጊዜ ተቃርቧል። ሰሜን ሸዋ፣ ወሎ፣ ጎጃም ተመሳሳይ ነገር ነው ያለው። በአንጻሩ አገዛዙ አዳዲስ ወታደሮችን እያዘጋጀ ነው። ቀደም ሲል ያልከው የዶክመንተሪ በቲያትርና በእንደዚህ በዶክመንተሪ ፊልም ሽንፈትን ለመሸፈን የሚደረግ ጥረት ቀጥሏል። አብይ አህመድ ሰሞኑን አይተን እንደሆነ ወታደራዊ ቦታዎችን ይጎበኛል። አሁን ዛሬ የሆነ አንድ መከላከያ ስፔሻላይዝድ ሆስፒታል የተመረቀበት ሁኔታ አለ። እንዲህ አይነት የቴሌቪዥን ጋጋታ የቴሌቪዥን ስክሪን ላይ ደምቆ መታየት፣ በብዛት መታየት፣ ጦር መሳሪያ ማሳየት ይሄ ምን አይነት ነገር ሰሜን እንዳለ የሚያሳይ ነውና ምናልባት ሽንፈቱ ከበራፋቸው የደረሰ ይመስላልና ከዚህ በላይም ብዙ ርቀት የሚሄዱ አይደሉም። ሌላ ዙር ይመጣል፣ አሁንም ተራክፎ ይመለሳል። የአሜሪካ መንግስት መሳይ ባልተለመደ ሁኔታ በኢትዮጵያ ውስጥ አሜሪካ እኮ መንግስት ውጭ ጉዳይ ሚኒስትር እኮ አይደለም፣ ከዛ ከዋሽንግተን ዲሲ እኮ አይደለም፣ ወይም ከኮንግረስ አይደለም እኮ መግለጫ አይሰጥም። በኢትዮጵያ አሜሪካ አምባሳደር እኮ ነው። ኢትዮጵያውያን በጣሊያን ጭፍጨፋ ወቅት የካቲት 12 በተጨፈጨፉበት አደረ ታሪካቸውን አክብረው የአብይ አህመድን አገዛዝ ማሸነፍ አይቻልም ጦር አቁም ሲሉት እኮ ለሱ ነው እኮ የሚናገሩት በዲፕሎማቲክ ቋንቋ። ይሄን ጦርነት ማንም አሸነፍ አይችልም፣ የሰላማውያን ተቋማት አይመቱ እኮ ሲሉ ማን እየተናገሩ እንደሆነ ይገባናል። ማን ነው በድሮን እየጨፈጨፈ ያለው? ሰሞኑን እንኳን በሰሜን ሸዋ ብቻ በትምህርት ቤት ውስጥ ነው ድሮን የተጨፈጨፈ። የፖለቲካ እስረኞችን ፍታ ሲሉት ምን እያሉት ነው? በዚህ ደረጃ ላይ እኮ የደፈሩት እኔና አንተ ካለን መረጃ በላይ የነሱ ደህንነቶች መረጃ አላቸው። እያንዳንዱ ጦርነት በሳተላይት ነው የሚከታተሉት፣ እነሱ በካሜራ ነው የሚከታተሉት። ይሄ መንግስት እንደወደቀ አውቀውታል። ስለዚህ አብይ አሁን ያለው ነገር ምንድን ነው? ከቦታ ቦታ ወታደራዊ ትርኢት ማሳየት፣ ዶክመንተሪ ማሳየት ነው። ዛሬ እንዳደረገው ዛሬ እንደውም ምን ሲላቸው ነበር? የሆነ የወታደራዊ ሪፈራል ሆስፒታል ምናምን መርቆ ካሁን በኋላ ማንም ባለስልጣን የወታደራዊ እንትኖች ሪፈር የሚባሉት ወደ ውጭ በዚህ ሪፈር ከተባሉ በኋላ ይላቸዋል። እግረ መንገዱ ምንድነው? መውጣት አትችሉም፣ ነገ ጧት ሊያመልጡ ይችላሉ በተለያየ ሰበብ። በዚህ ነው እያለ ሲነግራቸው ነበር። ልክ የዛሬ 6 ዓመት ሲመጣ እንዳለው ሁሉ ደግሞ ከዛሬ ጀምሮ ቪኤት አዲስ አበባ ውስጥ መንዳት አይቻልም ብሏቸዋል ባለስልጣኖቹ። እንደዚህ እያለ ሲናገራቸው ነበር። ዞሮ ምንድን ነው በአሁኑ ሰዓት ላይ አብይ ደግሞ በዚህ ተጠቅሞበታል። ካሁን በፊት የዛሬ 6 ዓመት በሾው በምናምን በመግለጽ መጀመሪያ ላይ ህዝብ ድጋፍ ስለነበረው ተጨብጭቦለት ነበር። አሁን ግን ያ አልሰራምና እንዳልከው ሾው በማሳየት ትርኢት በማሳየት ምን ያልተደረጋል እንዴ? በአዲስ አበባ ሰማይ ላይ እኮ ሄሊኮፕተር አብረዋል። ብዙ ሾው ነው ያሳዩት። ነገር ግን ያ ሾው አራዳ ናቸው። አሁንም ሊያድናቸው አይችልም። የቀይ ቦኔት ጥበብ በሚለው እንትን ላይ የቀይ ቦኔት ኮማንዶ አዛዥ አንድ ቀይ ሰው እንዲህ ብለው ቀይ ቦኔት ምንጊዜም አሸናፊ ነው ሲሉ አስገብተዋቸዋል እንትን ውስጥ ፊልም ውስጥ። የዛሬ 3 ሳምንት የሆነውን አልሰሙም እንዴ? የኔ ጌታ ቀይ ቦኔት ሰሜን ሸዋ ላይ ሪያል ማየት አለበት። አንዳይ የሚሆን ነገር የለም ማለት ያስፈልጋል። ደረጃው በጣም አመሰግናለሁ። እንግዲህ ወደ ሌላው ርዕሰ ጉዳይ እናልፋለን። በነገራችን ላይ ዛሬ ጨምሮ አሜሪካ መግለጫዋን ካቀረበችበት ካለፈው ረቡዕ ጀምሮ የብልጽግናው መንደር በቁጣ እየተርገፈገፈ ነው። እንዴት ተነካን? እንዴት ከሽፍቶች ጋር አብራችሁ ቁጭ ብላችሁ ምከሩ ይባላል? እንዴት ከጽንፈኞች ጋር እንዴት አንድ ላይ ተኩስ አቁም እንባላለን? ይሄ ድፍረት ነው። ኖሞር የሚባለው እንቅስቃሴ ዳግም መምጣት አለበት። ይሄ አፍሪካን ለመውረር ነው፣ ኢትዮጵያን ብቻ አይደለም። እንዲህ አይነት ምንድነው የሚባለው ከበሮ ድለቃ ጀምረዋል። በየቦታው እየተበሳጩ ነው። ምናልባት የተላጠ ኤሌክትሪክም ለመያዝ የሞከረ ካለም አይፈረድበትም። በዚህ ወቅት ላይ አሜሪካ ምርራ መጣለች፣ አውቃለች፣ አቅሙን በደንብ ተረድታን የመጣችውና ወደ ኋላ መመለስ የለም። ወይ ምርጫው አንድና አንድ ነው፣ ወይ ቁጭ ብለ ተደራድረ እኩል ወንበር ይዘ የዚችን ሀገር መፍትሄ ታመጣለ፣ አሊያም ስልጣኑን ተሰናበትና ፍትህም ከሆነ ፍርድም ከሆነ የሚቀጥለውን አብረና ያለን ነው ጫውታው። እንደ ፋኖችን እኮ ጥቂት ጊዜ ስጡ ነው ያላቸው እኮ ያዲስ ጀምርተው ያሉት ጥቂት ጊዜና ምንም እምነት አልነበረባቸውም። ዛሬ በነገራችን ላይ ለአማራ ፋኖ እንደዚህ ሪኮግኒሽን የሰጡት ሁኔታውን አይተው ነው። አብይ ሲላቸው ከነበር በተጨማሪ ስለ ህወሓትም ስለምንም ያላቸው ነገር ሁሉ ይሸል። አሁን እኮ አሜሪካዎች የሚሉት እኮ በዚህ አልመጠን ደግፈውታል። መደገፍ ማለት እያደረገ ያለውን ነገር ሁሉ ብዙ ነገር አይተውታል። አልቻለም ነው እኮ አልቻለም። መንግስታዊ መዋቅር የሚባል ነገር የለም። እንዲህ ሀገሪቱን እኮ ዝም ብሎ መመልከት ነው። ብልጽግና ማን ነው እያስተዳደረ ያለው? ማን ነው እየመራ ያለው?
ምን አይነት ልማት ነው እየተካሄደ ያለው? ሰው እኮ በኑሮ ውድነት ሊያብድ ደርሷል እኮ መሳይ። አጠቃላይ የሆነ ያለው ነገር በኢኮኖሚው ነገር ጠቅላላ ሞቷል። ተው ነገ ጧት ምን እንደሚፈጠር አታውቅም። የእነሱም ስራ እንደምትመለከተው የሆነ ነገር መመረቅ የሆነ ነገር ማየት ብቻ እዛው አካባቢ እየተመላለሱ እና አይተውታል። አገሪቱ ወዴት ቁልቁለት እየሄደች እንደሆነ እየተመለከቱት ነው። ሲያዩት በሁለት ሳምንት ነው በሶስት ሳምንት ጨርሼ አሳያቸዋለሁ ብሎ ገባ። እንደዛ ብለው እና አበባው ታደሰና ብርሃኑ ጁላ ሲፎክሩ ተው የሚል አማካሪ የላቸውም። አማካሪዎቻቸው ምን ብለው ጨመሩላቸው? እንኳን ለቋጢ ለተራራውም አልደነገጥ ብለው ዘፈኑን አሞቁላቸው። በእነሱ ቤት ተራራው ህዋት ነው ሲገርፋቸው የነበረው ቋጥኛ ያሉት ፋኖን ነበር። እሺ ሁና ተባለ። በሁለት ሳምንት ገባለሁ ብሎ ሲለመጠጡት ምን አደረገ? ወዲያው ይችማ ነገር ከአቅማችን በላይ ነች ብሎ በነገራችን ላይ መሳይ ካስታወስ አስቸኳይ ጊዜ አዋጅ ሲያውጁ እንደቀልድ ነበር ዘው ብሎ ይገባ በሁለት ሳምንት ይጨርሷል ነበር። ልክ እንደሱ ባሉበት ሰዓት ላይ ባህር ዳር ላይ ምናምን ገብተው ሲያተራምሱት ወዲያው በሚኒስትሮች ምክር ቤት ይሄማ ትልቅ ጦርነት የሚያስፈልገው ነው ብለው አስቸኳይ ጊዜ አዋጅ በሙሉ ድምጽ ጸደቀ ተባለ። ትዝ ይለናል በሚኒስትሮች ምክር ቤት። ከዛ አንደኛ ዙር ተባለ፣ ሁለተኛ ዙር ተባለ፣ ሶስተኛ ዙር ተባለ። ጠቅላላ አለ የተባለው ከመድፍ ከታንክ ከሞርታር የመሳሪያ አይነት እስከ ድሮን ድረስ አዘመተ። ከተራ ወታደር እስከ ድንበር ጠባቂ ወታደር አማራ ክልል ገባ። ድንበር ሁሉ የሚጠብቀው ተነስቶ ማለት ነው። መጨረሻ የገባ ሁሉ ሲወጣ አይታይም። አሜሪካዎች ቢያዩት የበለጠ እየተዳከመ ነው የመጣው። የዛሬ 11 ወር ጦርነቱ ከመጀመሩ ካለው አቅም በላይ አሁን ከግማሽ በታች አሽቆልቁሎ እየተንገዳገደ ነው ያለው። ጅቆ እየመታ ነው ያለው። ለዚህ ነው አሜሪካዎችም የደፈሩ ለፋኖችም ሪኮግኒሽን የሰጡት ለዚህ ነው። ይሄ ሁሉ ዘንቦባቸው አይተውታል እኮ አማራ ክልል የተደረገውን ጭፍጨፋ። እንደ አብይ አህመድ ጭፍጨፋ ቢሆን ፋኖች ጠንካራ ባይሆኑ ነገር ሰባብሮት ነበር። ነገር ግን በገደላቸው ቁጥር ልክ ዛፍ ከስሩ ሲቆርጠው እርፍ ቁጥቋጦ ሆኖ እንደሚወጣ ፋኖች እየጠነከሩ እየበዙ እየማረኩት እያስገበሩት መጡ። ዛሬ አሜሪካዎች እቅጩን ነገሩት በገዛ ገቡ። ለምን ኮረንቲ ይጨብጡ እንኳን ዛሬ እኩል ጠራችሁ ይሏል እንዳለው ነገ ጧት እኩል የማይጠራበት ጊዜ ይመጣል እና ይሄው ነው እየሆነ ያለው። አመሰግናለሁ ደረጃ። እንግዲህ ሌላኛው ርዕሰ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ነው። ቤተክርስቲያኒቱ ፈተና ላይ ነው ያለችው። አቡነ ሩፋኤል የጋምቤላ፣ ቤንሻንጉል፣ የቄለም ወለጋና የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ ናቸው። እኛ አባት የአብይ አህመድ ዙፋን አስጠባቂ ሆነው መምጣታቸውን በግልጽ በአደባባይ ከገለጹ በኋላ ብዙ ነገር እያደረጉ ነው። አሁን በይፋ በኦሮምኛ ቋንቋ ስለ ሰባተኛው ፓትሪያርክ እያወሩ ነው። እኛ ሀገራችን ኦሮሚያ ነው ብለዋል። እውነት ለመናገር በጣም የሚያሳፍር በጣም አንገት የሚያስደፋ ለኦሮሞ ልጆች ትልቅ ስድብ ትልቅ የቅስም የሚሰብር ሁኔታ ነው እየተፈጠረ ያለው። ምንድናቸው እኛ አባት? እሳቸውን ስናነሳ እንግዲህ ሌላ ደግሞ አባት አሉ። አቡነ ሉቃስ በአብይ አህመድ ካንጋሩ ፍርድ ቤት ተከሰዋል። ያኔ አብይ አህመድን ጭንቅላቱን በሉት ብለው እዚህ አሜሪካ በነበረ አንድ አውደ ምሕረት ላይ በመናገራቸው ክስ ቀርቦባቸዋል። በሌሉበት ጥፋተኛ ተብለዋል። እሱንም በተመለከተ ሰሞኑን በአዲሱ ሚዲያ ላይ ቀርበው ነበረ። በሁለት ክፍል በቀረበው በዚሁ ቃለ ምልልሳቸው ምን ስህተት ተናገርኩ? እኔ ነኝ መከሰስ ያለብኝ ወይስ የሚገድሉትና ሽልን ከሆድ ውስጥ ቀዶ የሚያወጡት ናቸው? ህፃናትን የሚደፍሩ ማን ነው መከሰስ ያለበት? ብለው በፊት የነበራቸውን አቋም መልሰው ያጠናከሩበት ሁኔታ ነው ያለው። የሁለት አባቶች ወግ የተወሰኑ ደቂቃዎችን እንወስዳለን። ከአቡነ ሩፋኤል እንጀምራለን። ምናልባት ደረጃ ትንሽ ያሉትን እንስማ። ኦሮምኛ ነው ትርጉሙ አንተ ጋር እንዳለ ተስፋ አደርጋለሁ። እኔ ጋርም ይገኛል። ለተመልካቾች ያሉትን የገለጽን የተወሰነ እንወያይበታለን። ደረጃ ምናልባት ትርጉሙን ለተመልካቾች ለማቅረብ ያህል ሀገራችን ኦሮሚያ ናት፣ ሃይማኖታችን ተዋህዶ ናት፣ ፓትሪያርካችን አንድ ነው፣ ቀጣዩ ሰባተኛ ፓትሪያርክ ደግሞ ኦሮሞ ነው። ኦሮሞ ፓትሪያርክ መሆን አለበት፣ ከባርነት መላቀቅ አለብን። ትግል ማለት ይህ ነው እንጂ ጫካ መግባት አይደለም። መተ ከኔ ጋር ድምፅ ሆነ ጩህ፣ 4 ኪሎ ኦሮሞ ፓትሪያርክ ይግባ እያልክ ታገል። የቁልቢ ገብርኤል ብዙ ገንዘብና በንግድ ባንክ ያለው ወርቅ ትተን ገንዘብ ጥለን ዳውን አናስቸግርም፣ እንካፈላለን።
ከዚህ 5 ሳንቲም አንለምንም ከ4 ኪሎና 5 ኪሎ እንወስዳለን ኦሮሞነት ማለት ለዚህ መታገል ነው ፕሮፓጋንዳም ሳይሆን በስራ ነው የምናሳየው የሃይማኖት አባት ናቸው ወይስ የኦሮሚያ ብልጽግና ካድሬኝ ሰው እውነት ክብርም የሚያስፈልጋቸው አይመስለኝም ራ በገዛ እጃቸው የሃይማኖት አባትነት ጸጋቸውን የገፈፉ ናቸው ምንድናቸው እኚህ ሰው መሳይ ምን መሰለህ ንግግራቸውን በሁለት አንጓን ከፍለዋል ንግግራቸው ያተኮሩበት ነገር ሁለት ነጥብ ላይ ነው የሳቱት ነገር ግን እልፍ ነው ግን በሁለት ይከፈላል ሁለት አንዱ ፓትሪያርክ ላይ ነው ዘር ፓትሪያርክ ያነጣጠሩት ሁለተኛ ያነጣጠሩት ገንዘብ ላይ ነው በዚህ ንግግራቸው ስለ ቁልቢ የተናገሩትን እንትስላላልከው ነውና ስለ ቁልቢ የሚገባው መስዋዕት ብለዋልና አገራችን ኦሮሞ ነው ብለው ነው የጀመሩት ምናልባት ሶስተኛ እሱ ሊሆን ይችላል ይሆን በሶስት አንጎ ምክንያቱም ቢያ ኬኛ ኦሮሚያ ብለው ሲነሱ ኦሮሚያ የሚባል ሀገር የለም ይሄ የኦነግ ማኒፌስቶ ላይ ያለን ኦሮሞን ነፃ ሀገር የማድረግ ይሄ ራሱ ሌላ ትርጉም ያለው ነገር ነው ኦሮሚያ ምናምን የሚባል ሀገር እኮ ሁሌ እንደምናወራው ነው ቲፒኤልኤፍ የፈጠረው ነው ኢቭን ከዛ በፊት አማራ ይባል ክልል ነበር እንዴ ኦሮሚያ ይባል ክልል ነበር እንዴ ቲፒኤልኤፍ ከመጣቱ አሁን እነሱ አንዳንዴ የኦሮሞ ኤክስትሪሚስቶች ኦሮሚያና ኢትዮጵያ እያሉ ሲያወዳድሩ ይገርመኛል እንዴት ነው እናት ጋር በጣም እንደ የዛሬ 30 ዓመት ቲፒኤ መለስ ዜና የፈጠረው ሀገርና 3000 ዓመት ያላትን እናት ትልቅ ሀገር እንትን ሊያደርጉ ሲሞክሩ ይሞክራል ለሆነ ሆኖ በመንፈሳዊ ቃል እንዲገባቸው አቡነ ሩፋኤል አገሮ በሰማይ ነው ቢያውቁት ነው ያዙት ወንጌል እርሶ የጨበጡት ወንጌል የሚለው ምንድነው ሀገራችን በሰማይ ነው ተውት ኦሮሚያ ተዋት ኢትዮጵያ ይችን ምድር እንኳን እኛ አይደለችም ነው የሚል ከዚህ ሁሉ ይሄ መንፈሳዊ እይታ ነው ኢየሱስ ክርስቶስ በቁ ይላል ዮሐንስ ላይ ከነገድ ከቋንቋ አጃቸው ከሁሉም ነው የርሶ ሀገር ግን ቤት ነው ኢትዮጵያ እንኳን አይደለችም ምድር እንኳን አይደለችም ከሁሉም ጠበው ጎጥ ውስጥ ገቡ ሀገሬ ነው እጅግ በጣም የሚያሳፍር ንግግር ነው የተናገሩት ሁለተኛ ትልቁ ወደ ችግሩ በኋላ መጣለው እኛ አባት አቡነ ሩፋኤል ካሁን በፊት ሰምቻቸው አልተናገርኩም ነበር ለምየቸላይ ነው ሰምኋቸው በጣም ሲሳደቡ እንትን ሲሉ ኦርቶዶክሶች ሲገደሉ በድንጋይ ሲወገሩ ገዳማውያን ሲገደሉ በጥፊ ሲመቱ ቄሶች መንገድ ላይ ብዙ ነገር ሲደርስ ድምጻቸውን ሰምቻለሁ አቡነ ሉቃስ አብይ ሲናገሩት ብድጋሉ የጥምቀት በዓል ሲከበር ጋምቤላ ላይ አዩዋቸው አቡነ ሉቃስን ዘለፏቸው አቡነ ሉቃስ አጥፍተው እንኳን ቢሆን ይላል ያዙት መጽሐፍ አጠፋኩም ተመልከት ቢሆን ኢፍ ነው ማለት ቢያጠፉ እንኳን አቡነ ሩፋኤል አቡነ ሉቃስ እንኳን በአደባባይ ሊወቅሷቸው በመንፈሳዊ ቢሆኑ የሰውዬ ማለት ነው ሊንታገሯቸው እንኳን አይችሉ ምንድን ነበር የሚሏቸው አባቴ ወንድሜ እንዲህ እኮ ያለው ነገር ትክክል አይደለም ብለው በግድ ነበር የሚያናግሯቸው ምክንያቱም መጽሐፍ ቅዱስ እንደሚነግረን አባት ኃጢአት በሰራ ጊዜ ኃጢአት እንኳን ቢሰራ ነውሩን አትግለጠው ነው የሰው ነውር መግለጥ ያስረግማል ኖህ የወይን ጠጅ ጠጥቶ በሰከረ ጊዜ ሴምና ያፌት የተባሉት ልጆቹ የአባታቸውን ራቁትነት ሲሸፍኑ ካም ግን በአባቱ ራቁትነት ሳቀ ኖህ ስካሩ በለቀቀ ጊዜ ልጆቹ አደረጉበትን አወቀ ሴምና ያፌትን ሲባርካቸው ካምን ግን ረገመው የአባትን አፍረት መግለጥ የሚያስረግም ነው ኢብን ቢያጠፋ እንኳን አቡነ ሉቃስ ግን አላጠፋ አቡነ ሉቃስ እንደ ናታን ነው የተናገሩት አብይ አህመድ ገዳይ ነው አብይ አህመድ ጨፍጫፊ ነው ብለው ነው የተናገሩት በአቡነ ሉቃስ ንግግር እዚህ ላይ መሳይ መጠንቀቅ ያለብን አንዳንዶችም ሊያሸማቅቁ ግን እሳቸው እኮ ይሄን ማለት ምናምን እያሉ ሚዛን የሚጫወታሉ በጣም መጠንቀቅ አለብን ኢትዮጵያ ውስጥ የተለመደ አንድ ነገር አለ በካድሬዎች እትሄድክ ሰው ይገድሉና ይደፍሩና ይጨፈጭፉና ዝም ይላል እሱን ስናጋልጥ ስንጮኛ አረባካችሁ ጮአችሁ ነው ምንድነው እንደዚህ ማክረር ይሉናል የገደለው ሳታውግዝ ሰው ተገዳይ ነብይ የመጮይ እንዴት ሌላ ታሪክ ትለኛል አቡነ ሉቃስ ያሉት እኮ ነገር ነው አብይ አህመድ ይሄን ሁሉ የድሮን ጭፍጨፋ ሲያደርግ ይሄን ሁሉ ጦር ሲያዘምት
ይሄ ሁሉ መከራ በህዝብ ላይ ሲሆን እንደ ሰጎን አንገትን ቀብር ሐሻ ውስጥ ጸጥ ብለህ እየተመለከትክ አብይ አህመድ ገዳይ